የኢትዮጵያ ሐዋርያት ቤተክርስቲያን በደቡብ ኢትዮጵያ ክልል ሰበካ በጋሞ ዞን ኮንሶናም ጋርዶላ ቅርንጫፍ ሰበካ ዓመታዊ ጉባኤን አስመልክቶ የ6 ኪሎ ሜትር የእግር ጉዞ ተካሂዷል። ባልደረባችን ሲራክ ሳለ በዚህ ጉዳይ ተጨማሪ ይዟል። ተከታትለን እንመለስ። ሐዋርያዊት ቤተክርስቲያኒቱ ያዘጋጀችው የእግር ጉዞ ዓላማው ለሰላምና ለአንድነት መጸለይ የሆነና ከሴቻ እስከ ልማት የዘለቀ ከጉርባ ቀበሌ እስከ ጋሞ አደባባይና አጥቢያ ቤተክርስቲያኒቱ የቀጠለ 6 ኪሎ ሜትር የሸፈነ ጉዞ ነው። በዚህ የሰላምና የአንድነት የጸሎት የእግር ጉዞ ላይ ተገኝተው መልእክት ያስተላለፉት በኢትዮጵያ ሐዋርያዊት ቤተክርስቲያን ዋና አስተዳዳሪ ቢሾፕ ኢሳያስ አሻ ሰላም የሁሉም መሰረት ነው በማለት የሃይማኖት ተቋማት ከመንፈሳዊ አገልግሎት ባሻገር ለልማትና ለሰላም እሴት ግንባታ የሚወጡትን ኃላፊነት አጠናክረው ሊቀጥሉ ይገባል ብለዋል። አሁን ያለው የመንግስት ሁኔታ ለሁሉም ነጻነትን የሰጠ ሁሉም ሃይማኖትን በነጻነት እንዲያካሂድ እርስ በርስ ደግሞ ተከባብሮ እንዲኖር ያመቻቸ ሁኔታ ነው ያለው። በቀደሙት ዘመናት በነበረው እንኳን እንደዚህ አደባባይ መውጣት ይቅርና በየቤትም ተደብቆ ለመጸለይም ለማምለክም እጅግ አስቸጋሪ ነበር። ያ ሁኔታ አልፎ አሁን ሁሉም የእምነት ክፍሎች የየራሳቸውን ሃይማኖታዊ በዓላት በአደባባይ በጎዳና እንደዚህ ያከብራሉ። የኔ ምክር ምንድነው? ለሁሉም የእምነት ክፍሎች ለኛም ለራሳችንም እምነትን ለማራመድ ነጻነት እስካለ ድረስ ያንን ነጻነት ተጠቅሞ በሰላም እምነቱን ማወጅ ይችላል። የኢትዮጵያ ሐዋርያዊት ቤተክርስቲያን ሰላምን ለምድር የምትሰብክና በልማትና በሰላም ጉዳይ ከመንግስት ጋር ተባብራ የምትሰራ ናት ያሉት ቢሾፕ ኢሳያስ የእምነቱ ተከታይም ሆነ የአካባቢው ነዋሪ ሰላማዊና የሚታይ ለውጥ እያስመዘገበች ያለችው የአርባ ምንጭ ከተማ ሰላሟና ልማቷ እንዲጠበቅና እንዲጸና ሁሉም የሚችለውን እንዲያደርግ ጠይቀዋል።